ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ሶሻል ሚዲያ ላይ አንድ እህታችንን በሞት አጠናል። ነፍሷን ይማር እላለሁኝ። በዚች እህታችን መሞት የተነሳ የብዙ ሰዎች ልብ ተነክቷል። አብዛኛውን ሴቶች ከ199% ለፍቅር ያላቸው አመለካከት እንዲቀየር አድርጓቸዋል ማለት ነው። ሴቶች እህቶች ከ199% ለፍቅር ያላቸው አመለካከት እንዲቀየር አድርጓቸዋል። ዛሬ የምጠይቃችሁ አንድ ጥያቄ አለ። እስኪ ቀይ ነገርን ስትመለከቱ በውስጣችሁ ምን ሐሳብ ይመጣል? ቀይ ነገርን ስትመለከቱ በውስጣችሁ ምን ሐሳብ ይመጣል? እዚህ ጋር ቀለበቴን ለአንድ ደቂቃ አተኩራችሁ ተመልከቱ። ይሄን ቀለበት ለአንድ ደቂቃ አተኩራችሁ ተመልከቱ። በውስጣችሁ ምን ሐሳብ መጣ? ፍቅር፣ ምኞት ወይስ ስሜት? ሲቀጥል ቁጣ፣ አደጋ ወይስ ፍራቻ? ከነዚህ ከስድስት ነገሮች ውስጥ እናንተ ቀይ ነገርን ስትመለከቱ በውስጣችሁ የመጣውን ሐሳብ መርጣችሁ በኮሜንት አስቀምጡልኝ። በኮሜንታችሁ መሰረት ውስጣችሁ ስለ ፍቅር የሚናገራችሁ ነገር እውነት ነው እውነት አይደለም የማሳውቃችሁ ይሆናል። ማየት ማመን ነው። ተጠቀሙበት። ማአኩም ኤምኤችኬ ተከተሉኝ፣ ትጠቀማላችሁ።